በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዛሬ ይዘንላችሁ የመጣ ነው ስለ ጻድቁ ስለ አቡነ አረጋዊ ገዳም አጭር የሕይወት ታሪክ ነው። የአቡነ አረጋዊ ገዳም በትግራይ ክልል የሚገኘው ደብረ ዳሞ ይባላል። ይህ ገዳም በኢትዮጵያ ካሉት እጅግ ጥንታዊና ቅዱሳን ገዳማት መካከል አንዱ ሲሆን በስድስተኛው ክፍለ ዘመን በአቡነ አረጋዊ ተመስርቶ እንደሆነ የቤተ ክርስቲያን ትውፊት ይናገራል። በትውፊቱ መሰረት አቡነ አረጋዊ ወደዚህ ተራራ ለመውጣት ሲፈልጉ እባብ በእግዚአብሔር ፈቃድ እንደ ገመድ ሆኖ ወደ ላይ እንዳወጣቸው ይተረካል። በዚያ ቦታ የገዳሙን መሰረት ጥለው የጸሎትና የመንፈሳዊ ሕይወት ማዕከል አደረጉት። ደብረ ዳሞ በተራራ ጫፍ ላይ ስለሚገኝ ወደ ገዳሙ ለመድረስ ዛሬም ከፍ ባለ ድንጋይ ገደል ላይ በቆዳ ገመድ ተጠቅመው ይወጣሉ። ይህም ገዳሙን በዓለም ላይ ልዩ ከሚያደርጉት ባህሪያት አንዱ ነው። ገዳሙ ውስጥ ጥንታዊ ብራና መጻሕፍት፣ መስቀሎች፣ የቤተ ክርስቲያን ቅርጾች እና እጅግ ጥንታዊ የሥነ ሕንፃ ቅርጾች ይገኛሉ። ለብዙ ዘመናትም የጸሎት ትምህርት እና የገዳማዊ ሕይወት ማዕከል ሆኖ ቆይቷል። አቡነ አረጋዊ በስድስተኛው ክፍለ ዘመን ከሮማው ግዛት አካባቢ ወደ ኢትዮጵያ ከመጡት 9 ቅዱሳን አንዱ ነበሩ። 9 ቅዱሳን ወደ ኢትዮጵያ የመጡት የክርስቶስን እና የክርስትናን ትምህርት ለማስፋፋት፣ ገዳማዊ ሕይወትን ለማጠናከር እና ቅዱሳት መጻሕፍትን ወደ ግዕዝ ለመተርጎም ነበር። አቡነ አረጋዊ በትግራይ በሚገኘው ደብረ ዳሞ ገዳምን መሰረቱ። በቤተ ክርስቲያን ትውፊት መሰረት እግዚአብሔር በተአምር እባብን እንደ ገመድ አድርጎ ወደ ተራራው አወጣቸው። ከዚያም በተራራው ላይ ገዳሙን አቋቋሙ። አቡነ አረጋዊ በጸሎት፣ በጾም፣ በትህትና እና በመንፈሳዊ ትምህርት ታዋቂ ነበሩ። ብዙ ደቀ መዛሙርትን አፍርተው በኢትዮጵያ ገዳማዊ ሕይወት እንዲጠናከር ትልቅ አስተዋጽኦ አድርገዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አቡነ አረጋዊን እንደ ታላቅ ቅዱስ ታከብራቸዋለች። የዕረፍታቸውም መታሰቢያ በየዓመቱ በደብረ ዳሞና በሌሎች ቤተክርስቲያናት በክብር ይከበራል። 9 ቅዱሳን በስድስተኛው ክፍለ ዘመን ከምስራቅ ሮማዊ ግዛት ባይዛንታይን ወደ ኢትዮጵያ የመጡ ቅዱሳን መነኮሳት ነበሩ። ዓላማቸው የክርስቶስን ወንጌል ማስፋፋት፣ ገዳማዊ ሕይወትን ማጠናከር እና ቅዱሳን መጻሕፍትን ወደ ግዕዝ መተርጎም ነበር። የሚታወቁት 9 ቅዱሳን እነዚህ ናቸው። አቡነ አረጋዊ የደብረ ዳሞ ገዳም መስራች፣ አቡነ ጴንጤሌዮን፣ አቡነ ዲቃኖስ፣ አቡነ ገሪማ፣ አቡነ አፍጼ፣ አቡነ ይምዓታ፣ አቡነ ጉባ፣ አቡነ ሰዕማ፣ አቡነ አሌፍ። እነዚህ ቅዱሳን በኢትዮጵያ የክርስትና ታሪክ ውስጥ ትልቅ አሻራ ትተዋል። ገዳማትን መሰረቱ፣ ቅዱሳት መጻሕፍትን አስተማሩ፣ የጸሎትና የትምህርትና የሕይወትን አስፋፉ። እናም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንፈሳዊ መሰረት እንዲጠናከር አስተዋጽኦ አድርገዋል። በትውፊት መሰረት የመጡበት መንገድ በቀይ ባህር አቅጣጫ ሲሆን ከዚያም ወደ አክሱም ደርሰው የወንጌል ስብከትና የገዳማዊ ሕይወት ሥራ ጀመሩ። ከዚህ በኋላ አቡነ አረጋዊ ወደ ደብረ ዳሞ ሄዱ። በቤተ ክርስቲያን ትውፊት መሰረት ተራራውን ለመውጣት ሲፈልጉ እግዚአብሔር በተአምር እባብን እንደ ገመድ አድርጎ አወጣቸው። በዚያም ገዳሙን መሰረቱ። ለብዙ ዓመታት በጸሎት በጾምና በማስተማር አገለገሉ። ደብረ ዳሞ እስከ ዛሬ ድረስ ከኢትዮጵያ በጣም ቅዱሳንና ታሪካዊ ገዳማት መካከል አንዱ ሲሆን የአቡነ አረጋዊ ታላቅ መንፈሳዊ አሻራ አንድ በእባብ ወደ ደብረ ዳሞ መውጣታቸው
በትውፊት መሰረት ወደ ከፍተኛው ተራራ መውጣት ሲያቅታቸው እግዚአብሔር እባብን እንደ ገመድ አድርጎ ወደ ላይ አወጣቸው። ይህ በሕይወታቸው ውስጥ በጣም የሚታወቀው ተአምር ነው። የጸሎት ኃይላቸው በትውፊት መሰረት በጸሎታቸው ብዙ ሰዎች መንፈሳዊ እርዳታ እንዳገኙና ብዙ ታምራት እንደፈጸሙ ይተረካል። 3. ደብረ ዳሞን መመስረታቸው በከፍተኛ ተራራ ላይ ገዳምን በመመስረት የጸሎት የጾምና የትምህርት ማዕከል አደረጉት። ይህ ገዳም እስከዛሬ ድረስ የኢትዮጵያ ኦርቶዶክስ ታላላቅ ገዳማት መካከል አንዱ ነው። 4. ደቀ መዛሙርትን ማፍራታቸው ብዙ መነኮሳትን አስተምረው የገዳማዊ ሕይወት እንዲስፋፋ ትልቅ አስተዋጽኦ አድርገዋል። እነዚህ ታሪኮች በቤተ ክርስቲያን ትውፊት የተላለፉ መንፈሳዊ ትረካዎች ናቸው እና በአማኞች ዘንድ በታላቅ ክብር ይታሰባሉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ አቡነ አረጋዊ መታሰቢያ በየወሩ ጥቅምት 14 ይከበራል። እንዲሁም በዚህ ቀን በደብረ ዳሞ ገዳም ታላቅ የቅዳሴና የጸሎት ሥርዓት ይካሄዳል። ከተለያዩ የኢትዮጵያ ክፍሎች ምዕመናን ወደ ገዳሙ ይመጣሉ። የቅዱሱ ገድል ይነበባል፣ መዝሙርና ውዳሴ ይቀርባል። ምዕመናንም በጸሎትና በምስጋና በዓሉን ያከብራሉ። አቡነ አረጋዊ በኢትዮጵያ የገዳማዊ ሕይወት መሰረት ከጣሉት ታላላቅ ቅዱሳን መካከል አንዱ በመሆናቸው በታላቅ ክብር ይታሰባሉ። የቅዱስ የጻድቁ የቅዱሱ የአቡነ አረጋዊ በረከትና ምልጃ አይለየን። አሜን።